ወስጉዳ አብሻችሁ እንደምን አላችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም ተመለሳችሁ። ከ26 ቀን በኋላ ተመልሰናል። ለምን ካላችሁ ጉንፋንና የተለመደው ስንፍናችን ተጨምሮበት ከ26 ቀን በኋላ ተመልሰናል። እንኳን በሰላም ወደ ዩቲዩብ ቻናላችን በሰላም መጣችሁ። ስለመጣችሁ ደስ ብሎኛል። ዛሬ በዮማሪዮስ አዲስ ዝም አይነቅዝም በሚለው ሙዚቃ ነው እዚህ የተከሰተው። ስለዚህ ፈታ ዘና እንላለን ብለን ተስፋ እናደርጋለን። እንደተለመደው ሼር፣ ሰብስክራይብ እና ላይክ። ስለዚህ ስለመጣችሁ ደስ ብሎኛል። ወደ ጉዳያችን እንገባለን። እንደተለመደው ለስኬሬትስ አደይ ስቱዲዮ ጋር ሰባተኛ ሙዚቃችን ስንገናኝ ዮ ማሪዮስ ተመልሷል። አላቋርጥም ጀምሬ የተለመደው ስቱዲዮ ጸደይ ነው። በቃ እቺን የፍሎረሰንቷን መብራት አሰራር ብትነግሩ በጣም ነው ደስ የሚለኝ። እውቀቱ ያላችሁ ሰዎች ለቤቴ ትንሽ ብርሃን ያጥራታልና ለሷ ለመጠቀም ብታግዙ በጣም ደስተኛ መሆን ነኝ። አላቋርጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ስህተት ተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ ፈጣሪ ሁሌ ከጎኔ ቁርስ ምሳም እራት አብሳይ እኔ ብቻ ነኝ ለኔ ግን አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካለ ሰው እዚህ እስከዚህ ድረስ ያለውን ቲክቶክ ላይ እናውቀዋለን። ሰው ልንገረምና ልንጮህ የምንችለው ከዚህ በኋላ ላለው ሳውንድ ነው። እዚህ በኋላ ላለው ነገር ልንደነግጥና ልንደመም እንችላለን። which means ቲክቶክ ላይ የነበረችው የትሬንዷ እስከዚህ ድረስ ናት። so guys get it ጥፋ የጥበብ መላ ቃላት አስተዳደር ግጥም አደራደሬ ተደብቆብኝ ሳላቁ በውስጤ እስከ ዛሬ ከዘገየ ቢገባኝም ቢገለጥልኝ ዛሬ ይኸው ማከታተሉን ቀጠልኩ ከትላንት ተምሬን አይነቅዝም ዝም አይነቅዝም ዝም አይነቅዝም ዝም አይነቅዝም ዝም ነውና አዲስ እረኛ ከብት ያስተኛ ይስጠኝ ጽናቱ እንጂ እኔም አልተኛ ስምህ ማን ነው ይላሉ ጥያቄ ያበዛሉ ከየት እንዴት እስከ ዛሬስ ወዴት ነበርክ ይላሉ እኔም እቀጥላለሁ መልስ እሰጣቸዋለሁ ዋናው እኔም መምጣቴ እናንተ መውደዳችሁ ነው ከነበረው ቀን ይበልጣል ከዚህ በኋላ ነበር የተመቸችኝ ይኸውልህ ቆይ እንድገባት ነችም ቲክቶክ ላይ ነበርች obviously ዝም ነውና አዲስ እረኛ ከብት ያስተኛ ይስጠኝ ጽናቱ እንጂ እኔም አልተኛ ስምህ ማን ነው ይላሉ ጥያቄ ያበዛሉ ከየት እንዴት እስከ ዛሬስ ወዴት ነበርክ ይላሉ እኔም እቀጥላለሁ መልስ እሰጣቸዋለሁ ዋናው እኔም መምጣቴ እናንተ መውደዳችሁ ነው ከነበረው ቀን ይበልጣል ከዚህ በኋላ ያለው እላለሁ መልሳለሁ ከዛም እመለሳለሁ ብራናው ላይ መራቀቁን በብዕር እቀጥላለሁ ይላሉ ደግሞ አንዳንዶች አትናገር ሳታስብ ታዲያ ኬታባ መጣ የሁሉ ግጥም ባላሰብ ምንድነው የምትለው ማን ነው እንደዛ ያለ ሲጀመር ቆይ ዮ ማሪዮስ ማን ነው እንደዛ ያለ ከሱ ጋር ነው የምጣለው ካንተ ጋር አይደለም ችግሬ ማን ነው እንደዛ ያለ አገናኝ ተለበል ነው ላይ መራቀቁን በብዕር እቀጥላለሁ ይላሉ ደግሞ አንዳንዶች አትናገር ሳታስብ ታዲያ ኬታባ መጣ የሁሉ ግጥም ባላሰብ ምንድነው የምትለው አሳሳች ተው ለመጥላት አትፈልግ ሰበብ ስራይ ካልተመቸ አድብ ላፍህ አይቅደመው ስድብ ከቻልክ ደጋግመህ አዳምጠው ለራስህም ጊዜ ስጠው ካልተመቸ ግን ለውጠው እየመረረህ አትዋጠው እናሳ መድኃኒት ለዋቂ አይጋትም መጠላላቱ ምን ረፍረው አረ ያበረለት ነው ዮማሪዮስ ቆንጆ እኔ ተመችቶኛል። ቆይ እንመለስ። አሁን ከጨዋታችን ረጋ ብለን
እንስማ አንዴ። ረቀቁን በብዕር ይቀጥላሉ ይላሉ ደግሞ አንዳንዶች። አትናገር ሳታስብ ታዲያ ኬታባ መጣ ይህ ሁሉ ግጥም ባላስብ። ምንድን ነው የምትለው አሳሳች ተው ለመጥላት አትፈልግ ሰበብ ስራይ ካልተመቸህ አድብ ላፍህ አይቅደመው ስድብ ከቻልክ ደጋግመህ አዳምጠው ለራስህም ጊዜ ስጠው ካልተመቸህ ግን ለውጠው እየመረረህ አቷጠው እናሳ መድኃኒት ለአዋቂ አይጋትም መጠላላቱ ምን ጥቅም አረ ጨዋታ መድኃኒት ለአዋቂ አይጋትም ካላወቃችሁት አላወቃችሁም ማለት ነው። ስለዚህ እናንተን የግድ ሙዚቃን ውደዱት ብዬ አልግታችሁ፣ ምክንያቱም አላዋቂ ናችሁ እያላችሁ ኦኬ፣ እናንተን ያላችሁ አይደለም እሱ ቀደም የተጣላቸው ሰዎች እነሱ ነው እናንተን አይደለም። ጸዴ አገላለጽ ከክፋት ከመጥፎ ግጥም ምን ጥቅም? ዝሙል ጊዜ አይነግዝም 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 ዝም አይነግዝም። የሁለቱ ቨርስ ቲክቶክ ላይ እናቃቸው ነበር። ከሁለተኛው ቨርስ በኋላ የነበረው ላይሪክስ ቤንዚን የተርከፈከፈበት ሰዓት ነው። በጣም ሰዓት ነው። ሶስተኛ ቨርስ ካለ እንጠብቃለን። አይነግዝም 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 ዮማሪዮስ እመለሳለሁ ለክፋት መልሴ ዝምታን ለምን እዚሁ ላይ ሪኮመንዴሽን ምን መጣል ይመስላችሁ? ገጠር ገባ መጣ ሰው which means ገጠር ገባ ከመጣ እዚሁ ላይ ገጠር ገባ እንቀጥልበታለን ማለት ነው። ግን ከጀርባ የነበረው ዳንሰኛ አረሳሁትም። ጸዴ ዳንሰኞች ዳንስ የነበረው ግጥሞቹ በጣም ካቺ ስላደረጉኝ ነው።